ሰላም ይብዛላችሁ። መዝሙረ ዳዊት 119ን እንደገና እንድንቀጥል መጥቻለሁ። መዝሙረ ዳዊት 119 ስድስተኛው ስታንዛ የዋው ወይም የቫው ስታንዛ ይባላል። ከ22ቱ የዕብራይስጥ ፊደሎች ውስጥ ስድስተኛው ነው ዋው። ስለዚህ ይህ የሚያጠቃልለው መዝሙረ ዳዊት 119 ከ41 እስከ 48 ድረስ ያለው ክፍል ነው። እንደዚህ ይነበባል። እግዚአብሔር ሆይ ምህረትህ ወደኔ ይምጣ፣ ማዳንህም እንደ ቃልህ ይላክልኝ። በቃልህ ታምኛለሁና ለሚሰድቡኝ መልስ እሰጣለሁ። ሕግህን ተስፋ አድርጌያለሁና የቃልህን የእውነትን ቃል ከአፌ ፈጽመህ አታርቅ። ከዘላለም እስከ ዘላለም ሕግህን ዘውትር እጠብቃለሁ። ሥርዓትህን እሻለሁና እንደ ልቤ ወዲያ ወዲህ እመላለሳለሁ። ምስክርነትህን በነገሥታት ፊት እናገራለሁ። ይህን በማድረግ እረፍት አይሰማኝም። እኔ እወደዋለሁና በትእዛዝ ደስ ይለኛል። እጆቼን ወደምወዳቸው ትእዛዛትህ አነሳለሁ፣ ሥርዓትህንም አሰላስላለሁ። 8 የዋው ስታንዛ ወይም ስድስተኛው ስታንዛ እንደዚህ ነው የሚለው። በዚህ ክፍል ውስጥ አሁንም አስደናቂ የሆነውን የእግዚአብሔርን ቃል የእግዚአብሔርን ሕግ ተአምራት እንመለከታለን። በነገራችን ላይ መዝሙረ ዳዊት 119ን አብሬያችሁ ለመነጋገር ስድስተኛ ጊዜ ስመጣ ትልቁ ዓላማዬ አሁንም ይሄው ነው። ወደ እግዚአብሔር ቃል እንመለስ። በዚህ አስከፊ በሆነ ዘመን፣ ነገር ሁሉ ግራ በሚያጋባበት ዘመን ወደ እግዚአብሔር ቃል እንመለስ። የጥናቴ ዋናው ሐሳብ ይሄ ነው። ወደ እግዚአብሔር ቃል እንመለስ። ቃሉን መመሪያችን እናድርግ። ስፔሲፊክሊ ወደዚህ ወደ ዋው ስታንዛ ወይም ወደ ስድስተኛው ስታንዛ ሳመጣችሁ በዚህ ክፍል ውስጥ ደግሞ 5 ዋና ዋና ሐሳቦችን ተመልክቻለሁ። በቃሉ ስንኖር ምን ምን እንደሚሆንለት መዝሙረኛው የዘረዘራቸውን 6ቱን ነገሮች ለማየት ነው ወደዚህ የመጣሁት። በቃሉ ስንኖር፣ እንደ ቃሉ ስንኖር፣ በቃሉ መሰረት ስንጓዝ ምን ይሆንልናል? መዝሙረኛው 5 ምክሮችን እንካችሁ ብሎናል። ስለዚህ ይህንን እስቲ ቨርስ ባይ ቨርስ ወይም ቁጥር በቁጥር ወደ ታች እንድንመለከት እጠይቃችኋለሁ። በቃሉ ስንኖር፣ እንደ ቃሉ ስንራመድ፣ አንደኛ ለሚሰድቡን ምን መናገር እንዳለብን እናውቃለን። ይህንን ሐሳብ ያገኘሁት ከቁጥር 41 እና 42 ላይ ነው። እንደዚህ ይላል፣ እግዚአብሔር ሆይ ምህረትህ ወደ እኔ ይምጣ፣ ማዳንህም እንደ ቃልህ ማዳንህ ይላክልኝ ካለ በኋላ በቃልህ ታምኛለሁና ለሚሰድቡኝ መልስ እሰጣለሁ ይላል። በቃልህ ታምኛለሁና መጀመሪያ ምህረቱን ይለምናል። ይምጡልኝ ምህረትህና ማዳንህ ይምጣልኝ። ያንን ለማድረግ በቃልህ መሰረት ለመናገር ወይም ደግሞ ኔጌቲቭ የሆኑ ነገሮች ወደ ህይወታችን በየዕለት ተዕለት ኑሯችን መንፈሳዊ ነገራችንን፣ ቁሳዊ ነገራችንን የሚገዳደሩ የተለያዩ ነገሮች ወደ ህይወታችን ሲመጡ እንዴት አድርገን ነው ምላሽ ምን ሰጠው? ከዚህ የምንማረው ምህረትህ ማዳንህ ወደ እኔ ይምጡና በቃልህ ውስጥ ባለው ሐሳብ መሰረት እንድመልስ እርዳኝ እያለ ሲማጠን ታዩታላችሁ። ስለዚህ በዕለት ተዕለት ኑሯችን የሚገጥሙንን ማንኛውም ነገሮች ስንመልስ፣ ሪስፖንድ ስናደርግ፣ ዲል ስናደርግ እግዚአብሔር በመንፈሱ ኃይል ይርዳን በቃሉ እውነት እንድንኖርና በዚያው መሰረት ዲል እንድናደርግ። ሁለተኛው ሐሳብ ምንድነው? በቃሉ ስንኖር ምን እንደሚሆንልን ሁለተኛውን ሐሳብ ሲነግረን እስከ መጨረሻ በጉዟችን ሕጉን መጠበቅ እንዳለብን አሁንም መዝሙረኛው ያሳስበናል። 43 እና 44 ላይ ይህን አይቻለሁ። እንደዚህ ነው የሚለው፣ ሕግህን ተስፋ አድርጌያለሁና የእውነትን ቃል ከአፌ ፈጽመህ አታርቅ። ከዘላለም እስከ ዘላለም ሕግህን ዘውትር እጠብቃለሁ። ከዘላለም እስከ ዘላለም
ሕግህን ዘወትር እጠብቃለሁ። በቃሉ እንድንኖር በእግዚአብሔር ሐሳብ ውስጥ እንድንኖር ከዘላለም እስከ ዘላለም ሕጉን ለመጠበቅ ጸጋውን እየታመንን ቃል እንድንገባ ያበረታታናል መዝሙረኛው። ስለዚህ ወገኖቼ ሆይ በየዕለት ተዕለት ኑሯችን እስከ መጨረሻ ጉዟችንን ከእርሱ ጋር እንድንቀጥል ከዘላለም እስከ ዘላለም ሕግህን እንድጠብቅ እርዳኝ እያልን ጸጋን ለምን ጸጋውን ይስጠን ጌታ። ሶስተኛው ሐሳብ በቃሉ ስንኖር አካሄዳችን በነጻነት ይሆናል። የገረመኝ ቃል 45 ቁጥር ላይ ሥርዓትህን እሻለሁና እንደ ልቤ ወዲያ ወዲህ እመላለሳለሁ፣ እንደ ልቤ ወዲያ ወዲህ እመላለሳለሁ የሚለው ነው ከሚለው ነው ነጻነት የሚለውን የወሰድኩት። በእግዚአብሔር ሕግ የሚኖር ሰው በነጻነት የሚመላለስ ሰው ነው። በነጻነት ወዲያ ወዲህ የሚል ሰው ነው። ስለዚህ በቃሉ መሰረት ስንተከል በቃሉ መሰረት ስንኖር በእውነት በነጻነት ወዲያ ወዲህ በነጻነት የሚይዘን ነገር ወደ ኋላ የሚጎትተንን ነገር ወዲያ ጥለን በነጻነት ወደፊት እንድንል እንሆናለንና ወደ ቃሉ እንድንመለስ ቃሉን የየዕለት ተዕለት መመሪያችን እንድናደርግ መንፈሱ ኃይሉ ይርዳን እላለሁ። አራተኛው ሐሳብ በቃሉ ስንኖር ቃሉን የትም ብንናገር ተደማጭነት ይኖረናል። በቃሉ መሰረት ስንኖር መዝሙረኛው በጣም የሚገርም ነገር ነው እዚህ የሚናገረው ቁጥር 46 ላይ በነገስታት ፊት ምስክርህን እናገራለሁ። ቦልድ ኢነፍ እንደሆነ ይናገራል። በቃሉ መሰረት የሚኖሩ ሰዎች በእግዚአብሔር ጸጋ በኃይሉ ተደግፈው በቃሉ የሚኖሩ ሰዎች ምስክርነቱን፣ ቃሉን፣ ትእዛዙን፣ ሕጉን፣ ድንጋጌውን አፋቸውን ሞልተው ለመናገር አይፈሩም። አዳኝነቱን በቃሉ ውስጥ ያገኘነውን እውነት በቃሉ ውስጥ ያገኘነውን በረከት ከእግዚአብሔር ጋር አብረን ስንኖር ያገኘነውን ድልና ሐሴት፣ ድልና ኃይል፣ ድልና ስኬት ለመናገር በማንም ፊት ቢሆን አይፈሩም። መዝሙረኛው በንጉስ ፊት እንኳን እናገራለሁ በነገስታት ፊት ይላል። ይሄንን ልበ ሙሉነት የምናገኘው በቃሉ መሰረት ስንጓዝ ነው። ስለዚህ በቃሉ መሰረት እንድንሄድ መንፈስ ቅዱስ ይርዳን። አምስተኛውና የመጨረሻው በዚህ በዋው ስታንዛ ውስጥ ያገኘሁት በቃሉ መሰረት ስንኖር የሚሆንልን ነገር የበለጠ ቃሉን መውደድ ይጨመርልናል። እንዴት ደስ ይላል! እዚህ ቦታ ላይ ያለው የመጨረሻው 47 እና 46 48 ቁጥር እንደዚህ ይላል፣ እኔ እወደዋለሁና በትእዛዝ ደስ ይለኛል፣ እጆቼን ወደምወዳቸው ትእዛዝህ አነሳለሁ፣ ሥርዓትህንም አሰላስላለሁ ይላል። እወደዋለሁ፣ ደስ ይለኛል፣ ወደምወዳቸው እንዴት እንደተደጋገመ አያችሁ። እወደዋለሁ፣ ቃልህን እወደዋለሁ፣ ይህንን የምወደውን ቃልህን ደግሞ አሰላስላለሁ ይላል። ስለዚህ የበለጠ ቃሉን መውደድ የሚጨመርልን በቃሉ መሰረት ለመሄድ ስንወድ በቃሉ መሰረት ለመጓዝ ስንፈልግ አሁንም መውደዱ የቃሉ መውደድ አሁንም የቃሉ ፍቅር ይጨመርልናል። ስለዚህ የተወደዳችሁ አድማጮቼ በቃሉ መሰረት ለመኖርና ለመጓዝ በዋው ስታንዛ ውስጥ መዝሙረኛው 5 ኃይለኛ ምክሮችን ይመክረናልና በዚህ መሰረት እንድንሄድለት ጌታ ይርዳን። ለሚሰድቡን ምን መናገር እንዳለብን ይመክረናል። ለሚሰድቡን ማለት የህይወት ሪአክሽን ነው። በየዕለት ተዕለት ኑሯችን ስንጓዝ ህይወት ዓለም የሚነግረንን የሚለንን ማለት ነው። በአጠቃላይ ያንን እንዴት እንደምንጓዝ ይነግረናልና በዚህ መሰረት እንድንሄድለት እስከ መጨረሻ በጉዟችን ህጉን እንድንጠብቅ አካሄዳችን በነጻነት እንዲሆን ቃሉን የትም ብንሄድ እንድንናገር የበለጠ ቃሉን እንድንወድ እንሆናለንና ወደ ቃሉ እንመለስ። እግዚአብሔር
ይርዳን። እግዚአብሔር ይባርካችሁ።